የኔን የግል ጉዳይ በማስመልከት ያነሳችሁት ነገር ይሄ ነገር በመነሳቱ እኔ በጣም ደስ ይለኛል። ግን ስለኔ ግል ጉዳይ ባልናገርም ደግሞ ደስ ይለኛል። በየሶሻል ሚዲያው በየማህበራዊ ሚዲያው ለማ ይሄ ካዲ ይሄ ኢትዮጵያዊነት እያለ ሸወደን፣ አታለለን፣ ኢትዮጵያዊነት ሱስ ነው ብሎ አታለለን የሚል አለ። ዘመቻ ከፍተውብን ይሄንን በጠማማ መንገድ ለሚሰሩት ወገኖች መልስ ለመስጠት ሳይሆን እውነተኛ ለሚወዱ ለሚያከብሩን ኢትዮጵያውያኖች ግልጽ መሆን እፈልጋለሁ። የኦሮሚያ ክልላዊ መንግስት ለኦሮሞ ምንም አልጠቀማችሁም። ዛሬም ቢሆን ትናንትም በየገጠሩ የከብት ጭራ እየተከተለ የሚሄድ ዛሬም በኦሮሚያ ከተሞች አዳማም፣ ቢሾፍቱም፣ ጅማም በሁሉም ከተሞች እየተስፋፉ የኦሮሞ ገበሬ እየተፈናቀለ ነው። አዲስ አበባን ጨምሮ ዛሬም እያፈናቀላችሁ ነው የኦሮሞን ገበሬ። ሁለት ተፈናቅሎ የመጡትን ወገኖቻችን ካምፕ ሰርታችሁ እየተሰቃዩ ነው ዛሬም ጭምር ያሉት። አዲስ አበባም ቢሆን ትናንት አፈናቅሏል የኦሮሞን አርሶ አደር በግፍ የግፍ ተፈጽሞባቸዋል። ይሄም መናገሬ ወንጀልነቱ ምኑ ጋር ነው? ጥፋትነቱ ምኑ ጋር ነው? እብድ አይደለሁም። መብት አላቸው። ኢትዮጵያውያን ናቸው። ኃጢአትነት የለውም። ለኦሮሞ ማድላት አይደለም። የፍትህ ጉዳይ ነው። ለፖለቲካ ጥቅም ብለን ነው እንደ በሰው ህይወት ላይ እየቀለድን እየተጫወትን ፖለቲካን የምናስተካክለው? ስለተቸገርን ነው ይሄንንም ያደረግነው። ክፋት ስላሰብን አይደለም። ተንኮል ስላሰብን አይደለም። ደብቀንም አልሰራንም። አስፈራናል። ያን ባደርግ ደግሞ በህግም ስልጣን የለኝም እንደኔ በኦሮሚያ ላይ ማድረግ አልችልም ማፍርበት አይደለም። ለኔ ወንጀል የሚሆነው ጥፋት የሚሆነው ኃጢአት የሚሆነው ለኦሮሞ ጠቅሜ ሌላውን ጎድቼ ከሆነ ኦሮሞ ሲገባ ሌላው እንዲወጣ ተደርጎ ከሆነ ይሄ ኃጢአትም ነው ወንጀልም ነው። አላደረግንም። ህሊና እስከሚያውቅ ድረስ በዘር ሰውን በሰውነቱ ነን የማየው። በግሌ አላደረግንም። ውሸት ነው። ተቀነባብሮ ዘመቻው አለ። በእኛ ላይ የተቀነባበረ የተደራጀ ዘመቻ አለ ለማጠልሸት ተፈልጎ። እኔ በድብቅ የምናገረው ነገር የለኝም። የማምንበትን ፊት ለፊት ከመናገር እምፈራ ሰው አይደለሁም። በማንኛውም መድረክ ላይ ማንንም ሚዲያ እንዳይገባ ከልክዬ አላቅም። እዚያ ሀገር ውስጥ ያለ የግልም የመንግስት ሚዲያ ባለበት በፊት ለፊት በጠራራ ፀሐይ ነው የምናገረው። የማምንበትን ይጠቅማል ብዬ የምለውን እናገራለሁ። ነገም ስናገር ኖሬያለሁ። ስናገር ለማስመሰል አይደለም። ማንም የፈለገውን ቢል ኢትዮጵያዊነትን ሊሰጠኝና ሊነሳኝ አይችልም። ማንም ሊያቅም ይገባል። የራሴ ጉዳይ ነው። ማንም ሪኮግናይዝ ስላረገኝና ስላረገ አይደለም። እውቅና ስለሰጠኝና ስለከለከለኝ አይደለም። ስለማምንበት ነው። ትናንትም ዛሬም ነገም አምንበታለሁ። ግማሹ ልዩ ሲቲዝን ስፔሻል ሲቲዝን የሆነ ይመስል ሲፈልግ የሚሰጥና የሚከለክል ዋጋ የከፈልንበት ነው ኢትዮጵያ። እኔም በግሌ ዋጋ የከፈልኩበት ነው። ብዙ ነገሮች ለህዝቡን ለማወናበድ ተብሏል። ስልጣኑን ሁሉ ኦሮሞ ተቀለለ። እንዲህ አይነት ተራ ወንጀል ተሰርቶ ከሆነ ሁላችን እንወቀስ፣ እንከሰስ። የኦሮሞ ህዝብ ጥያቄ ድብቅ ጥያቄ የለውም። በአደባባይ ነው የጠየቀው። በጨለማ አይደለም።
ለዘመናት ጠይቆ ዋጋ ከፍሎበታል፣ ህይወትም ደምም። በድብቅ የጠየቀው ጥያቄ የለም፣ በድብቅ የሚመለስለት መልስ የለም። ከተመለሰለት በጠራራ ፀሐይ በይፋና በግልጽ ነው። የዛሬ ዓመት እንግዲህ የሰማኝ ካልሆነ በስተቀር እኛም ወደፊት ለፊት ስንመጣ አገርንም ክልልንም ስንመራ ሰርቀን የኦሮሞን ህዝብ ሀብታም ለማድረግ አይደለም። የኦሮሞን ህዝብ ሀብታም የምናረገው እውነተኛ ፍትህ፣ እውነተኛ እኩልነት ኢትዮጵያ ላይ እንዲረጋገጥ በማድረግ ነው ኦሮሞን የምናስከብረው። በግልጽ ነው ለኦሮሞ ህዝብ የተናገርኩት። ትክክል ነው ያለው ኦሮሞ ህዝብ። ስርቆት ኦሮሞን ህዝብ አያስከብረው፣ ማንነቱም አይደለም። እውነትም መስራት፣ ፍትህም መስራት፣ እኩልነትም መስራት ነው ለኦሮሞ ህዝብ የሚጠቅመው። ጥያቄ ይሄ ነው እንጂ የማንም የበላይ ልሁን የማንም የበታች ልሁን የሚል ጥያቄም ህልምም የለው። እኔ ኢትዮጵያዊነት ብሎ ከዳን፣ ተንሸራተተ፣ ባህር ዳር ሄዶ ሱሴ ብሎ አታለለን የሚለው ለመሆኑ እኔን ከማጋ ነው ውል የገባሁት? ቀብድ የሰጠኛል እንደ ስለ ኢትዮጵያዊነት ስበት ብሎ ቀብድ የሰጠኝ እኮ የለም። የተፈራረምነው አካል የለም። ወይስ ለምርጫ ካምፔን ነው ያደረኩት? የዛኔም እኮ ነው ፕሬዝዳንት የኦሮሚያ ምክር ቤት መርጦኝ የኦሮሚያ ክልል ፕሬዝዳንት ነበርኩኝ። የምረጡኝ ዘመቻ ነው ከዚህ ባህር ዳር የወሰደኝ? እንደው የምረጡኝ ዘመቻ ሆኖ አንድ ካርድ በኔ ኮሮጆ ውስጥ ያስገባልኝ ሰው አለ እንዴ? ወይስ ታይታና ዝናን ለመፈለግ ነው? አይደለም። የኢትዮጵያ ህዝብ እውነቱን ማወቅ ይገባዋል። በግልጽ መናገር የምፈልገው እኔ ከዚህ ሮጬ ባህር ዳር ሲሄድ ሴራ ፖለቲካ ለመስራት አይደለም፣ ደባ ፖለቲካ ለመስራት አይደለም። እውነትን ይዤ ነው የሄድኩኝ። የኔም ባልደረቦች አባገዳዎችም ተከትለውኝ የሄዱት። ፍርሃት አለኝ እኔ እዚህ ሀገር ውስጥ ተው፣ ሌላው ስጋት ነበረኝ። ያውም እኔ የዚህ ህዝብ መሪ ሆኜ ባለሁበት ዘመን ደም እንዳይፈስ አልፈልግም፣ ታሪክ የማቆሸሽ አልፈልግም። ስጋት ነበረኝ፣ ፍርሃት ነበረኝ። እዚህ ሀገር ውስጥ እስከ አፍንጫው ድረስ ጥላቻ ነበረ። ለዘመናት በጥላቻ ላይ ጥላቻ ድሪቶ ስንመግብ ነው የኖርነው። ትውልድ ጥላቻ፣ ጠላትህ የበዘበዘ የገደለ ጡትህን የቆረጠ ዘርህን ያጠፋ እየተባለ እየተሰበከ በዚህ የተሞላ ነው የኖረው ትውልዱ። ተራ ደሃ እንኳ በሰውነቱ ሰው መሆኑን እስኪክድ ድረስ ገዳይ አስገዳይ አድርጎ እንዲታይ፣ ጠላት ሆኖ እንዲታይ ተደርጎ ነው ሲጫንበት የኖረው። በተለይ በአማራና በኦሮሞ መካከል ጠላት አንዱ ያንዱ ጠላት እንዲሆን ተደርጎ የተተከለው ተክል ቀላል አይደለም። መርዙ ቀላል አይደለም። እኔ እሱ አስፈርቶኛል፣ መደበቅ አልፈልግም፣ አሳስቦኛል። ይሄን ጉዳይ መልክ ካልቀየርን፣ ኤንቫይሮንመንቱን ካልቀየርን እንደዋዛ በእጃችን ላይ የሺዎች ህይወት ይጠፋ ነበር፣ ደም ይፈስ ነበር፣ ሌላ ሩዋንዳ እዚህ ከተሰት ነበር። ዛሬ ኢትዮጵያዊነት ያዋጣናል፣ አንድነት ያዋጣናል ብዬ መስበኬ መናገሬ ለዛ መስራቴ ኃጢአትነቱ ምኑ ጋ ነው? መገንጠል አለብን ማለት ነው እንደነበረብኝ? እሱ ነው መፍትሄው? መገንጠል ነው የሚያዋጣን ማለት ነበረብኝ? ያም በማድረጋችን ይጠፋ የነበረውን ህይወት አድነናል፣ ይፈስ የነበረውን ደም አድነናል። የሰላም እንቅልፉን ተኝቶ ለሚነሳው ሰው ይሄንማ ለማስተውል ሰው ቀላል ሊመስለው ይችላል። ይጠፋ የነበረው የደሃ ህይወት ቀላል አልነበረም። በዛን ጊዜ በነበረው ስሜት፣ ግልፍተኝነት፣ ጥግ የደረሰ ጥላቻ የኦሮሞ ህዝብም በውስጡ ላሉት ኢትዮጵያውያኖች ባለውለታ ነው። እውነቱን ለመናገር ዋይዝ ህዝብ ነው። መልካም ነገርን አድርጓል። በራሱም እኛንም አድምጦን ሰምቶን
አንድነት፣ መተባበር፣ መደማመጥ፣ መቻቻል ያሻናል ያዋጣናል ብለን ስንል ትክክል ነው እውነት ነው ብሎ ሰርቷል። አዲስ አበባ ቁጭ ብሎ እኔ አማራ ተወካይ ነኝ ያዙኝ ልቀቁኝ ቡራ ከረዩ የሚለው ሰው ይሄ ሁሉ አመት ይሄ ሁሉ በደል ሲደርስበት የት ነው የከረመው? ከኔ በፊት የመናገር ሞራል ብቃት የለው እውነቱን ለመናገር እዚህ አዲስ አበባ ቁጭ ብሎ ውጪ ቁጭ ብሎ ከሚናገረው ከሚጽፈው በላይ እኔና ባልደረቦች የኦሮሞ ህዝብ ነው ሴቭ ያደረገው ይሄን ህዝብ ፕሮቴክት ያደረገው ነፍሱን ያተረፈው። ምን እንደብቃለሁ? የዛሬ አመት በትግራይ ተወላጅነታቸው እንዴት ነው ይታየ የነበረው? የትግራይ ተወላጅ ስንቱ ነው በየንትኑ ብዙ ነገር ለማድረግ ሲቋምጥ የነበረው? ምንም የማያውቅ ደሃ ኢትዮጵያዊ የትግራይ ተወላጅ በመሆኑ ሲሳቀቅ በሀገሩ ላይ የነበረው የዛሬ አመት እንዲሁ ዝም ብለን ብናይ ኖሮ እውነት እንዲሁ ያልፍ ነበረ? ዛሬ ቀን እቺ ቀን እንዲህ ትሆን ነበረ? ዛሬ ስለ ኢኮኖሚ እድገት እንደምናወራው ስለ ዲሞክራሲ ነው እሱን ማውራት እንችል ነበረ? የትግራይ ተወካዮች ነን ከሚሉት ግለሰቦች በላይ ኦሮሚያ ውስጥ ላሉት የትግራይ ተወላጆች ኦሮሚያ ውስጥ ላሉት ትግራይ ተወላጆች ለመናገር ከኔ በፊት ሞራል የላቸው። በግልጽ መናገር ፈልጋለሁ። የኦሮሞ ህዝብ አቃፊ ህዝብ ነው። አግላይ ህዝብ አይደለም፣ ጽንፈኛ አይደለም። አቅፏቸዋል፣ አድነናቸዋል፣ ፕሮቴክት አድርገናቸዋል። ተግባራችን ይሄ ነው። ማንነታችን ይሄ ነው። የኔ ማንነት ያን በማድረጌ እኔ ማንንም አላታለልኩም። ማንንም ላይ ድራማ ልሰራ አይደለም። እውነተኛ ማንነቴ እሱና እሱ ነው። ነገ ማምንበት ለኢትዮጵያ ህዝብ ለኦሮሞ ህዝብ አንድነቱ ነው የሚጠቅመው። አንድነት ምርጫ አይደለም። ለኢትዮጵያ ህዝብ ምርጫ አይደለም። ስንፈልግ የምንወስደው ስንፈልግ የምንጥለው አይደለም። አምንበታለሁ። ማመን ብቻ አይደለም። ለዚህ ሰርቻለሁ፣ ለፍቻለሁ፣ ዋጋ ከፍያለሁ። የኔ ባልደረቦችም ዋጋ ከፍለውበታል። ውጤትም አምጥተናል። እኔ ስንሰራ ዝናን ለመፈለግ አይደለም፣ እውቅናን ለመፈለግ አይደለም። ማንም እውቅና ሰጠን አልሰጠን ህሊናዬ ንጹህ እስከሆነ ድረስ ለኔ በቂ ነው። ህሊናዬ ስለዚህ አሁንም ኢትዮጵያዊነት ያለ ሀፍረት እናገራለሁ። ነገም ኢትዮጵያዊነት ሱስ ነው ለኢትዮጵያ ህዝብ። ስለ አንድነት ሳወራ ከማንም በላይ ከመወክለው ማህበረሰብ ለኦሮሞም እሱ ይጠቅማል ብዬ ስለማምን ለኦሮሞ ህዝብ ለአማራ ስላሰብኩ አይደለም፣ ለጉራጌ ለትግሬ ስላሰብኩ አይደለም። ለኦሮሞ ህዝብም አንድነት ነው የሚጠቅመው። ለእንደኛ አይነት ደሃ ብዙ ድርቶ ያለብን ህዝብ መከፋፈል አይጠቅመንም። የሚያዋጣን የሚጠቅመን አንድነት ነው፣ መተባበር ነው፣ መተሳሰብ ነው፣ መቻቻል ነው የሚጠቅመን። ይሄን አምንበታለሁ። ለዚህ ደግሞ ትናንት አይደለም ነገም እሰራለሁ። ነገም እሰራለሁ በአደባባይ። ጽንፈኝነት አይጠቅመንም፣ ለማናችንም አይጠቅመንም። ያዘው ልቀቀው አይጠቅመንም፣ መጠፋፋት ካልሆነ በስተቀር። እቺን አገር እንበትን ብለን ካላንን በስተቀር በትነን እኛም እንጥፋ ብለን ካላሰብን በስተቀር አይጠቅምም። አማራጭ የለንም። አንድነት ምርጫ አይደለም ለኢትዮጵያ ህዝብ፣ ለኢትዮጵያ አሁንም ኢትዮጵያ ትልቅ አገር ነው። ደሃም ብንሆን አፍሪካ ከኢትዮጵያ ውጭ ለብቻ ስሟ ሊነሳ የሚችል አይደለም። ከናይጄሪያ ቀጥላ ግዙፍ ትልቅ አገር ነች ኢትዮጵያ። ዛሬ እኛ እድል ስላገኘን እድል ስለጣለብን ቺን አገር መሰብሰብ ነው እንጂ አፍርሰን መሄድ አፍርሰን ቆሻሻ ነገር ሰርተን ቆሻሻ ታሪክ ጥለን ማለፍ
አንፈልግም። እኔም ባልደረቦቼ በዚህ ደሃ መካከል ሃይማኖቱን እየቆጠርን ዘሩን እየቆጠርን ጎሳውን እየቆጠርን እየለየን አንዱን ጠቅመን አንዱን ጎድተን አንዱን ከፍ አድርገን አንዱን ዝቅ አድርገን ታሪክ እንሰራለን ብለን አናስብ። ሁሉም የደሃ ኢትዮጵያ ሕዝብ ተጋግዞ ችግሩን ተማምኖ ተነጋግሮ ፈትቶ አንድ ላይ እንዲኖር ነው የምንፈልገው። እቺን ሀገር የመበተን ህልም የለንም። እንዲህ አይነት ኃጢአት ክፋት መስራት አንፈልግም። እንዲህ አይነት ህልም የለኝም። ተግባሬም ይሄን አሳየም። እውነቱን ለመናገር ለዚህች ሀገር አንድነት ዋጋ ከፍያለሁ። ጥሩ ስራም ሰርቻለሁ። ባለውለታም ነኝ። ማንም ቢል ባይል በግሌ